ቀን 6 ሰዓት የመጣ ሰው ነው ያለው። እግዚአብሔር ነው ህፃን ልጅ የያዘ ሰው አለ፣ ስንት ለስራ የሚሄድ ሰው አለ። በቲክቶከሮቹ ላይ ፍርድ ቤት ውሳኔውን ሰጠ። በእስር ቤት የወለደችው ይዲዲያ ነጻነት ጥፋተኛ እንደሆነች ተገለጸ። የኢትዮጵያ አየር መንገድ ወደ ትግራይ ሊያደርግ የነበረውን በረራ በመሰረዙ ምክንያት በአውሮፕላን ውስጥ አምባጓሮ በመፍጠር ክስ የተከፈተባቸው 6 ተከሳሾች ላይ ፍርድ ቤት በትላንትናው ዕለት ውሳኔውን አስተላልፏል። በዚህም መሰረት በክስ መዝገብ ላይ የተካተተችው 5ኛ ተከሳሽ እሌኒ ክንፍነ ራሷን በመከላከሏ ፍርድ ቤቱ ሙሉ በሙሉ በነፃ እንድትለቀቅ ውሳኔ አስተላልፏል። በሌላ በኩል 1ኛ ተከሳሽ የሆነው ዮሐንስ ዳንኤል፣ 2ኛ ተከሳሽ የሆነው አማኑኤል መውጫ፣ 3ኛ ተከሳሽ የሆነው ናትናኤል ወንደሰን፣ 4ኛ ተከሳሽ የሆነው ኤልያስ ድሪባ እና ይዲዲያ ነጻነት አቃቤ ሕግ ያቀረበባቸውን የቪዲዮና የሰዎች ማስረጃ ማስተባበል ባለመቻላቸው ፍርድ ቤቱ ጥፋተኛ ናችሁ ብሏቸዋል። በስድስተኛ ተከሳሽ የነበረችው ይዲዲያ ነጻነት ልጇን ለማሳደግ በዋስ መፈታቷ ይታወቃል። ምንም እንኳን ፍርድ ቤቱ የዋስ መብቷን አክብሮላት ከእስር ቤት ተለቃ ክሷን በውጪ እንድትከታተል ቢፈቅድላትም በትላንትናው ዕለት ጥፋተኛ በመባሏ ተመልሳ ወደ ማረሚያ ቤት እንድትገባ ፍርድ ቤቱ ወስኗል። ቤተሰቦቿም እንደገለጹት ይዲዲያ ነጻነት ከአንደኛ ተከሳሽ ዮሐንስ ዳንኤል ጋር የፍቅር ግንኙነት ነበራት ሲሆንም የልጅ እናትም ናት። በተጨማሪም 1ኛ ተከሳሽ ዮሐንስ ዳንኤል ወይንም ጆን ዳንኤል ከረብሻ ውጪ በቀረበበት በ3ኛ ክስ ማለትም የኮምፒውተር አዋጅን ከአየር መንገድ ጋርም በተያያዘ የስም ማጥፋት ወንጀል በመፈጸም ጥፋተኛ ተብሏል። ክሱም የተመሰረተው ነሐሴ 16 2016 ዓ.ም የተከሰቱ እንደሆነ ይታወቃል። ንብረትነቱም የኢትዮጵያ የሆነው አየር መንገድ ተሳፋሪ አሳፍሮ ወደ ትግራይ በረራ ለማድረግ የአየር ትራፊክ ትዕዛዝን በመጠባበቅ እንዳለ በመጀመሪያም የአየር ሁኔታው መብረር እንደማይችሉ የተነገራቸው ቢሆንም በመቀጠልም ከምሽቱ 4 ሰዓት ላይ የመቀሌ አየር ማረፊያ በመዘጋቱ በረራው ሙሉ በሙሉ መሰረዙ ለተሳፋሪዎች መግለጹ የሚታወስ ነበረ። ተከሳሾችም ይህንን የአየር መንገድ ውሳኔ ባለመቀበል አውሮፕላን ውስጥ አምባጓሮ በመፍጠር ረብሻ አስነስተዋል በሚል አቃቤ ሕግ ክስ መስርቶባቸዋል። ለረጅም ጊዜ ጉዳዩን በፍርድ ቤት ቆይቷል። ፍርድ ቤቱም ጉዳዩን ሲመለከት ቆይቶ ጥፋተኛ ናቸው ተብለዋል በተባሉ ተከሳሾች ላይ 5 ተከሳሾች ላይ አቃቤ ሕግ የቅጣት አስተያየቱን የተከሳሾችም ጠበቃ ዳግም የቅጣት ማቅለያ እንዲያቀርቡ ለህዳር 18 ቀን 2018 ቀጠሮ መስጠቱ ታውቋል። ቪዲዮውን ከወደዳችሁት ላይክ፣ ሼር እንዳይረሳ። እንዲሁም ለቤቱ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። መረጃ በፍጥነት እንዲደርሳችሁ የደወል ምልክትን ይጫኑ። በሌላ መረጃ እስክንገናኝ ደህና ሰንብቱ።